ጋይስ ዛሬ የምናወራው ስለ ወደ ኢትዮጵያ የሚሳፈሩ ልጆች ማለት ነው። ውድ የተከበራችሁ የዩቲዩብ ተከታታዮች እንደምናችሁ ደህና ናችሁ? እኔ ያለሁላችሁ በጣም ደህና ነኝ። ሰላም ይላችኋለሁ። ሰላማችሁ ብዝት ይበልላችሁ ውዶቼ። ዛሬ የምንወያየው ወይ ደግሞ ላቀርብላችሁ ያወቅኩትን እንድታውቁ የምፈልገው ነገር ምን እንደሆነ ነው ልነግራችሁ የፈለኩት ማለት ነው። ወደ ኢትዮጵያ ስትሳፈሩ በጣም ብዙ ልጆች አሁን በዚህ በረፍት ሊሳፈሩ ስለሚሳፈሩ ማለት ነው። ምን ታደርጋላችሁ ጋይስ? ከዚህ ገብታችሁ 2 ሻንጣ 3 ሻንጣ ይዛችሁ ልትገቡ ትችላላችሁ። ገባችሁ አይደለ? እዛ ስትደርሱ ሊያድርባችሁ ይችላል። ለምሳሌ ክፍለ ሀገር የምትገቡ ልጆች ለምሳሌ ከአዲስ አበባ ወደ ወሎ ሊሆን ይችላል፣ ወደ ትግራይ ሊሆን ይችላል። ኦኬ ትግራይ ስላለ ችግር የለውም። ወደ አሰላ፣ ወደ መቂ፣ ወደ ሐዋሳ ምናምን ሊሆን ይችላል። መኪና ከዚህ ተነስታችሁ ገና ከዚህ ሳትነሱ ባለቤታችሁን ወይ ደግሞ ቤተሰባችሁን መኪና ኮንትራት ይዘክና ከማለታችሁ በፊት ምን ታረጋላችሁ? ካደራችሁ ምን ታረጋላችሁ መሰላችሁ? እዛው እነሱ በትራንስፖርት መጥተው ከዛ ከሀገራችሁ ኮንትራት ይዘው ከሚመጡና 15000 እና 20000 አሁን በጣም ውድ ነው። 15000 እና 20000 ነው የምትከፍሉት ማለት ነው። አሁን በቅርብ ከሳምንት በፊት 15000 ብር የተከፈለ አለ። እንግዲህ ከየት ነው? ከአዲስ አበባ አርሲ ዴራ የሚባል ማለት ነው። ስለዚህ እናንተ ከዚህ ሳትነሱ ቤተሰባችሁን ታናግራላችሁ። ኮንትራት መኪና ያዝና ምንድነው እንደዚህ አድርገና ትላላችሁ። እሱን ከማድረጋችሁ በፊት እናንተ እዛ ድረሱ። ቤተሰባችሁን የሚቀበለውም ሰው ይምጣ፣ በትራንስፖርት ይምጣ። አባትም ሆነ ወንድምም ሆነ ያው 2 ሰውም ሆኖ መምጣት ይችላሉ። ያው ሲጀመር አንድ ሰው ኮንትራት ካልሆነ ከሀገር ብቻውን አንድ ሰው አይላክም። ገባችሁ አይደለ? ስለዚህ እዛ አሁን ለምሳሌ ደርሳችሁ ሻንጣችሁ ዛሬ የምትደርሱ ከሆነ ሻንጣችሁ ካልወጣላችሁ ወደ ቤታችሁ ካለ ሻንጣ ነው የምትገቡት። ያንን የመኪና በኪስከስ ብቻ እናንተ ብቻ ናችሁ የምትገቡበት። ኪሳራ 15000 ብር 14000 ብር ትከፍላላችሁ ማለት ነው። ገባችሁ? ኪሳራውን እዚህ ጋር አይታችሁታል ኪሳራውን። ነገ ደግሞ ስትመለሽ በትራንስፖርት ትመለሻለሽ። ያንን ሻንጣ መናኸሪያ ሄደሽ መግሏላት ነው የሚሆነው። ገባችኋ? ስለዚህ ከዚህ ሁሉ ሌላ መኪና ልዘስቴ ያለሽ ከዚህ ሁሉ እኔ ምን ለማለት ነው የፈለግኩት? ከዚህ ሁሉ መጀመሪያ ቤተሰብሽ መኪና አናግሮ ኮንትራት ይዘው ከሚመጡ ቤተሰብሽ የሚቀበላችሁ ሰዎች የትኛውም አካል ሊቀበልሽ የሚመጣው ማለት ነው በትራንስፖርት ነው መምጣት ያለበት። የትኛውም ሰው አንቺን ሊቀበልሽ የሚመጣ ሰው በትራንስፖርት ነው መምጣት ያለበት መጀመሪያ ማለት ነው። ስለዚህ የዛኑ ቀን አንቺ የወጣሽ ቀን ወይሽ የደረሽ ቀን ሻንጣሽ የሚደርስ ከሆነ ከዛው ከኤርፖርት መኪና አነጋግረሽ የምትሄድበት አገር ተናግረሽ በሎኬሽን አይቶ ተነጋግራችሁ ከዛ እንግዲህ እስከ 7000 እስከ 8000 እስከ 9000 ነው። ከዛ ስታነጋግሩ ማለት ነው። ከሀገር የሚመጣ ነው፣ ከሀገር ቤት የሚመጣው ነው። ከዛ ከአዲስ አበባ አናግረሽ ከአዲስ አበባ ይዞሽ የሚሄደው አንድ አይደለም። ገባችሁ አይደለ? ምንድነው ማድረግ ያለባችሁ እናንተ? ከመጀመሪያው እዛው ቤተሰብን መኪና ሳያነጋግር በትራንስፖርት መጥተው እዛው ኤርፖርት ይጠብቃችኋል። እቃችሁ ከወጣላችሁ ወጣላችሁ እና ምን ታደርጋላችሁ? ከዛው ከቤተሰብ ሲነሱ በትራንስፖርት መጥተው እዛ እናንተ ኤርፖርት መጠበቅ አለባቸው። ኤርፖርት መጠበቅ አለባቸው። ኤርፖርት ከጠበቃችሁ በኋላ እቃችሁ የዛኑ ቀን የሚወጣላችሁ ከሆነ ከኤርፖርት ተነጋግራችሁ ሁሉንም ነገር ያው በሎኬሽን ስለሚንቀሳቀሱ አሁን ሁሉም ነገር እዛው ሆናችሁ ደውላችሁ መጥራት ትችላላችሁ። ታክሲ ማለት ነው ይቻላል እንደዛው ማለት ነው። በቃ ኖርማል ሁሉም ነገር እንደዚህ እንደ አረብ ሀገር እየተስተካከለ ነው ያለው ሁሉም ነገር ማለት ነው። ስለዚህ እዛው ሆናችሁ ታክሲ ጠርታችሁ ተነጋግራችሁ ኮንትራት ወደ አገራችሁ መሄድ ትችላላችሁ። ገባችኋ? ከአዲስ አበባ የምትይዙትና እናንተ ከሀገር ቤት የምታመጡት አንድ አይደለም ዋጋው። እስከ 15000 እስከ 20000 እንግዲህ በዚች በ2 ወር ውስጥ እስከ 20000 ሊገባ ይችላል ማለት ነው። ለምን በዚህ ከ2 ሳምንት በፊት 15000 የከፈለ ሰው ስላለ
እማቀው ነገር ስላለ እኛ ያኔ እማቀውን ያየሁትን ነው የሰማሁትን ነው እየነገርኳችሁ እያካፈልኳችሁ ያለሁት። ስለዚህ ውድ ቤተሰቦቼ ገና ከመነሳታችሁ በፊት ሁሉ ነገር ማስተካከል አለባችሁ። ለምሳሌ ከዛ ይዛችሁ የምትመጡት ለምሳሌ ሻንጣችሁን በነጋታው ያድራል ተብሏል። በብዛት እንደዛ አድሯል። እንግዲህ ከአንድም ሁለት ጊዜ ሰምቻለሁ። ከአንድም ሁለት ጓደኞቼ የሰፈር ጓደኞች ሰምቻለሁ። አንደኛውም አድሮባት እንግዲህ 15,000 ብር ከፍላ ኮንትራት የመጀመሪያ እሷ ስታርፍ ባሏ ይዞ መጥቶ 15,000 ብር ከፍላ ሄዳ ቤተሰቦቿ ጋር አደረች። በሁለተኛው ቀን ተደወለላት። በሁለተኛው ቀን ደግሞ ስንት አወጣች? ከዛው ከቤቷ በትራንስፖርት ሄዳ አዲስ አበባ ኤርፖርት ድረስ በትራንስፖርት ሄደች። የሁለተኛው ቀን እንግዲህ የመጀመሪያው ቀን ኦልሬዲ ብሩ ተከፍሏል። በቃ አለቀ። እሱ ከሰረ በቃ ማለት ነው። ከፈለች፣ ቤቷ አደረሳት፣ ሻንጣው አልተወሰደም። በሁለተኛው ቀን ደግሞ አዲስ አበባ መመለስ አለባት ሻንጣውን ለመውሰድ ማለት ነው። ተደወለለት፣ ነይና ውሰጂ ተባለች። ስለዚህ እቃዋን አትተው፣ በትራንስፖርት ሄደች። እንደገና በኮንትራት ተመለሰች። ለምን ሻንጣ ይዞ 2 ሻንጣ 3 ሻንጣ ይዞ መንከራተት መናኸሪያ ላይ ማለት አታስቡት። በጣም ከባድ ነው። በዚህ ሰዓት በጣም ከባድ ነው። ከዛ እሷ ምን አደረገች? ከዛው ከኤርፖርት ውስጥ ድጋሜ በ7,000 ብር ተነጋግራ ሻንጣዋን አስጭና እዛው ኤርፖርት ማለት ነው ይደወልና ይጠራል ማለት ነው። ታክሲ ይዛው አለ። እዛው ተነጋግራ ድጋሜ 7,000 ብር ከፍላ ወደ ቤቷ አደረሳት፣ ወደ ሀገሯ አደረሳት ማለት ነው። ስለዚህ ውዶቼ እንደዚህ ከመሆናችሁ በፊት እናንተ ምን ማድረግ አለባችሁ? መጀመሪያ እዛ መድረሳችሁን፣ ከዛ በኋላ ሻንጣችሁ ይወጣል አይወጣም 3 ሰዓትም ሊሆን ይችላል 2 ሰዓትም ሊሆን ይችላል ልትጠብቁ ትችላላችሁ። ጠዋት ላይ ከደረሳችሁ ደግሞ እንግዲህ አታድሩ፣ አላቅም። ትግስት ካላችሁ እንግዲህ አድራችሁ እዛ ውስጥም አድራችሁ መጠበቅ ትችላላችሁ። ግን በጣም ይከብዳል። መጥቶ ለሚወስደው ሰው ውጪ ላይ ማደር ማለት በጣም ነው የሚከብደው። እዛ ከደረስሽ በኋላ ኑ ማለት ትችያለሽ። ለዛ አይነት ነገር አላቅም። እኔ ግን ማድርገው እንደሚመስለኝ ለምሳሌ ዛሬ ማታ 12 ሰዓት ብበር ነጋት ላይ ነው እዛ ምደርሰው አይደለ? ከዚህ 12 ሰዓት ብሄድ ለምሳሌ ከቤት 12 ሰዓት ብሄድ ከ1 ሰዓት ወይ ደግሞ ከ3 ሰዓት ምናምን ልነሳ እችላለሁ። እዛ ምደርሰው ስንት ሰዓት ነው ማለት ነው? ንጋት ላይ ነው ምደርሰው። ሱቢ ሰላት ላይ እዛ ደርሳለሁ ማለት ነው። ስለዚህ ሱቢ ሰላት እዛ ከደረስኩኝ እስክንወርድ ምናምን ይነጋል በቃ ማለት ነው። ጥያራው እስክንወርድ ድረስ እንትን እስክንሄድ ድረስ ማለት ይነጋል። ታዲያ አሁን ቀኑ ሙሉ ከጧት ጀምሮ እስከ ማታ ድረስ ሻንጣ እየጠበቅሽ ትያለሽ ማለት ነው። ታዲያ አይሻልም? እዛ ኤርፖርት ውስጥ ቁጭ ብለሽ ብትጠብቂ አይሻልም ከመሄድ? እኔ ግን እንደዛ አይመስለኝ። ለምን ቢያንስ እዛ ከደረስሽ በኋላ ሻንጣሽ ከእንትን ካለ በኋላ ቤተሰብንም መጥራት ቅርብ ቦታ እንዲሆኑ አድርገሽ፣ ለምሳሌ ቅርብ ቦታ እንዲሆኑ አድርገሽ ሻንጣ ከወሰድሽ በኋላ ቢያንስ በጣም ሩቅ አገር ካልሆነ በስተቀር ከናዝሬት ቢነሱ በ1 ሰዓት በ2 ሰዓት መድረስ የሚችሉት ነገር ነው። ገባችሁ አይደለ? እንደዛ ነው ለማድረግ ሀሳብ ያለኝ ማለት ነው። ምን ችግር አለው ቢታደርስ እዛ ውስጥ? ከዛ በላይ ምን 7 ቀን ይታደር የለን። ስለዚህ ማለት ነው ውድ የተከበራችሁ የኔ ቤተሰቦች ፋሚሊዎች ይችኑ መልእክት ነው ዛሬ ላስተላልፍላችሁ የፈለኩት ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። አዲስ ነን፣ አበረታቱን፣ አብረን እናድጋለን ማለት ነው።